ቢቲ ለዝናብ ከጸለዩ ለጭቃው ተዘጋጁ የሆነ ፊት እኮ ነው ያለሽ ወይ አታምሪ ወይ አታፍሪ አልሰማ ብዬ ነው እንጂ ዴቨሎፒንግ ዩር ካንትሪ ክሬዲት ባይ አይደንቲቲ አሉ ሀቢቢቲ እንደ አንቺ አይነቱ ነው የሀገራችን እድገት እንዲፋጠንልን ጥርስሽን ለልማት ባክሽ አበድሪን አሉ እንዴ እኔ ካንቺ ጋር እንዴት ልሁን እሺ ራስሽን ማለት ግማሹን ከፍሎ ነው የሚያምሽ? አረ ከፍሎ አይደለም የሚያመኝ በእውነት በነፃ ነው የሚያመኝ እንዴ አረ ከፍሎ ቢያመኝማ ምን እድሌ ከፍሎ ማመም አይደለም ከፍሎ ማለት ነው ቢፈልጠኝ ቢቆርጠኝ ራሱ ምንም ችግር አልነበረውም ግን አሁን በነፃ ነው የሚያመኝ ቃልዬ በእናት ወይ ግን የሚከፍል አለ እንዴ በሽታ ማለት ማይግሪን ነው ወይ ከፍሎ የሚያምሽ ማን ብዬ ኦኬ ማይግሪን ከፍሎ ነው የሚያመው ወይኔ ጉዲ አገናኘኝ ቃልዬ አረ ሴትዮ ምን ሆነሽ ነው Oh, excuse me. ታፈሱ እመትቲ እኔ ምንሽ ታፈሱ ከሰዎች ጋር እየተከራከርን እኮ ቆይ አሁን አንቺ ሰራተኛ ብለሽ ነው ደስ የሚልሽ ወይስ አጋዥ ነው ቤቱን የሚያጠዳባን ነው ትዬ ቤቱንም አምታዘጁ አንቺ ነሽ ምግቡንስ የሚሰራ እሱንም አንቺ ነሽ ወጫሊቱንስ የሚይዝት ልጁንም አንቺ ነሽ የምትይዙ ታዲያ እርሱ የትኛውን ስራ ሰርቶልኝ ነው ያገዝኩት እኔ ሰራተኛ ሙሉ ስራው የምሰራ ስለዚህ ሰራተኛ ነሽ ማለት ነው አትጂኒ በፈለጉት ይጥሩኝ በጊዜ ያለቃ ይበሉኝ ደሞዜን በስርዓት ያስገቡ የቤት ውስጥ ይጠሩ እኔ አምሮትቲ አቤት እርሶ ቢሮ ነው ሰራተኛ ነው አጋዥ ተብሎ ነው የሚጠሩ እኔ ቢሮ ፊት ሲሰጡሽ እኮ አንቺ እንደው የምትጠይቂውን እንኳን አታውቂ በይ አሁን ወደ ስራሽ ግቢ አይ ስማ ፍቅረኛዬ ከሞተች ለ8 አመታት ከቤት አልወጣም አንድም ቀን ከቤት አልወጣም 8 አመት ሙሉ የኔ አባት ማርያም አፈዘቅ 8 አመት ሙሉ የምር በቃ ምታዘን አፍቃሪ ነው እቺ ዓለም እንደነዚህ አፍቃሪ ቢሞላት ግን ለምን ያልወጣ ከቤት ያ ለምን ከቤት ያልወጣ አረ እኔ ታስሬ ነበር ለስምሽ ፈልጌ ጥርስሽ ቀደመብኝ ባፋላጊ ሞከርኩ ከንፈርሽ ጠፍቶብኝ አሉ እንዴ God started your tease I can't believe this አሉ እንዴ ፈጣሪ ጀምሮ ግንበኛ ጨረሰው የጥርስሽ ርቀት ሸገርና ማይጫው አሉ እንዳንቺ አይነቱ እኮ ነው ሀቢቢቲ ለዝናብ ከጸለዩ ለጭቃው ተዘጋጁ የሆነ ፊት እኮ ነው ያለሽ ወይ አታምሪ ወይ አታፍሪ አልሰማ ብዬ ነው እንጂ ዴቨሎፒንግ ዩር ካንትሪ ክሬዲት ባይ አይደንቲቲ አሉ ሀቢቢቲ እንዳንቺ አይነቱ ነው የሀገራችን እድገት እንዲፋጠንልን ጥርስሽን ለልማት ባክሽ አበድሪን አሉ እንዴ እኔ ካንቺ ጋር እንዴት ልሁን እሺ አንቺ እኮ ያበቃልሽ መች እንደሆነ ታውቂያለሽ ዩር ድሮፒንግ ኤክሰርሳይዝ ቡክ she was very ugly ብላለች ሙክክ የተባለ ጊዜ እኮ ነው ቋንጣ በቾክ ስለው እባብ ነው ሲሉሽ ከሁለተኛ ክፍል ደብተርሽን ሰቀልሽ እንደማለት ነው እንዴት ነው ነገሩ ቆይ እንደውም ላንቺ ሁለኛ መፍትሄ አለኝ ይኸውልሽ መሃል አዲስ አበባ ቄራ ጎፋ ታክሲ የሚያደርገው ጋር ጠብቂኝ ለጥርስሽ የሚሆን ጥሩ መፍትሄ አለኝ እዛው ጠብቂኝ ሜርኩሪዬ እናቴ ምን ሆንሽብኝ አሞኛል እባክህ ዛሬ ራስሽን ማለት ግማሹን ከፍሎ ነው የሚያምሽ
አረ ከፍሎ አይደለም የሚያመኝ በእውነት በነፃ ነው የሚያመኝ እንዴ አረ ከፍሎ ቢያመኝማ ምን እድሌ ከፍሎ ማመም አይደለም ከፍሎ ማለት ነው ቢፈልጠኝ ቢቆርጠኝ ራሱ ምንም ችግር አልነበረውም ግን አሁን በነፃ ነው የሚያመኝ ቃልዬ በእናትህ ወይ ግን የሚከፍል አለ እንዴ በሽታ ማለት ማይግሪን ነው ወይ ከፍሎ የሚያምሽ ማን ብዬ ኦኬ ማይግሪን ከፍሎ ነው የሚያመው ወይኔ ጉዴ አገናኘኝ ቃልዬ አረ ሴትዮ ምን ሆነሽ ነው ወይኔ 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 ስራ እንደዚህ ጥፋ እንዴ አንዲት ነው ተበልቶ እኔ ያገኘሁትን ነው የምሰራው ወዛደርነት እስኪ በቃ ወዛደር ናቸው ተብዬ ነበር እኔ እሰራለሁ አለ እኔ አለው ስንት ነው በቀን የምትሰራው እኔ 300 ብር ብቻ 300 ብር አዎ አንተኛውስ እኔ ጃምቦ ብቻ ጋብዘኝ ጃምቦ ኮንቴነሮችን ተራግፈዋል አዋቄ ለጣፉ ነው አለቃ አቤት ጨርሻለሁ ጨርሳል ወይ ነው ስለዚህ እሺ ወንድሜ እሱ ሂሳብ ስንት መጣ 20 ጃምቦ ነው 1700 አጣነው ሄደብን አጣነው አትሳፈጥ ስንለው ሰው ቀጥቅጦት ነው አሉ እንደው ሰው ቀጥቅጦት ምን ሆነ ሞተ ጥርሱን በውሃ ነው ያስዋጠው ከዛ በኋላ ባዶ ጥርሴንም አልሆነም ብሎ ራሱ ሲል ላርጎ ገደለ አየሰው በባዶ ጥርሱ ላለመሆን ነው ራሱን ሲል ያደረገው አዎ ታዲያ ለምን እስማኤል ስፔሻሊቲ ዴንታል ክሊኒክ ሄዶ አያሰራውም ነበር? ለምን አትነኝ? ማናቸው እንዴ? ስለ እስማኤል ስፔሻሊቲ ዴንታል ክሊኒክ አታውቅም? አዎ ንገረኝ። አሉ የተባሉ የጥርስ ባለሙያዎች ያሉበት ክሊኒክ እንዴት አታውቅም አንተ? እኔም ይኸውልህ ሸራፋ ነኝ። እኔም ራሴን ሳላጠፋ እንዴ ወሰደኝ እኮ ታዲያ ወይ ለምን እዛ አትወስዱት ነው? እናንተ ሰዎች ወይ የሱን አተናል አንተና ሳከነ ነፍሲ አተና ቅመሞ ይላል እድሉ ተሰጥቶሽ ማለት ነው። ከአንድ ታዋቂ ሰው ጋር ምሳቢ ብትባይ ከማን ጋር መብላት ነው የምትፈልጊው? ኖሮኝ አዎ ብቻዬንም ብበላ ችግር የለውም። አንቺ በቀሉ ሰማሽ እንዴ? ምን ይሄ ያልማዝ ልጅ እዚህ ጎረቤታችን የሆነቿን አስረገዘ አሉ። እዚህ ያልማዝ ልጅ? አዎ እዚህ ጉድ ነው። እንደምታውቂው ነው እንደው የዘንድሮ ልጆች እንዳለ ተበላሽተዋል። አዎ ተበላሽተዋል። እንዴት ነው ይሄስ ያንቺ ልጅ? ይሄንም ማተው ምንም አያውቅም። ታይ ሙች እያልኩሽ ይሄ በግ ነው ምንም አያውቅም። ሴት ሲያይ በቃ እንዴ እንዳለ በቃ አንዴ አንገቱን አቀርቅሮ እንደሄደ ቀና ብሎላ ሴት ያይ ፈሪ ነው ባክሽ። ማን ነው? አንተ እንደዚህ ተባረክ ልጅ ነህ እንዴ? አዎ ያው አሁን የመጣው ሰው ሴት ከሆነች ቀጥታ ፊቴን ካየች አይኔን ካየችኝ ጭራሽ አልችልም እንዴ አጎነበሳለሽ ከሆነ ነው። አንቺ ራሱ ያሽኮረመሽ ነው። ሰላም አላችሁ ናው ሜላት እንዳለች ሽማግሌዎቹ ላክ እንጂ ወይስ እኔ እንድልክ አማረህ? ላኪያቸው በላት በዩ ጉድ ጋይስ እንደ ሀገር አይደል እንደምናሽቀብጠው በእናታችሁ። ሁሌ እኮ ነው መስከረም ሲጠባ በአመት አመት ከአበባው ጋር ብቅ የሚሉት። እንደ ሀገር ክረሽ የሚያመጡብን ክረሽ የሚፈጥሩብን ሴቶች አሉ። ለማንኛውም ለዚች የተሽቃበጠው ነው ያለ ለማንም አልተሽቃበጠም እና ያለን ቪዲዮን በወፍ በረር አሳያችሁና ኮሜንቷን እንገርባለን። የትም እንዳትሄዱ። ተመልከቱት። አንቺን ይስጡኝና ቀይ ባህርን ይውሰዱት። ትበላለህ። ይሄ ነዋ
ይሄ በብሔራዊ ጥቅማችን ነው የመጣው ጋይስ መገደል አለበት ይመላጣ ልጅ ፈሳሽ እንደ እኔ ቆንጆ ምንድነው አበባ ያለኝን እንደዚህ ዋው አልቦቦ አይኖችን ልስጥሽና ብይ ተጫወችባቸው ቤት ኧረ ተውኝ ትላንት የረዱ ፎቶ ስሟ ረዱ ነው ግድግዳ ላይ ካልተሰቀለ ብዬ ከምስቴ ጋር ተጣልኩ እኔና ሚስቴ እንወድሻለን ስታፈቅሩ ደውልልኝ አህያ ልክ ስክሮል አደርግ ስል ትናፍቅኛል አሁን ማሽቃበጥ ፕሮ ማክስ ይባላል ፈጣሪ ሁሉን ነገር ሰጥቶሽ የኔን ስልክ ነሳሽ ትጨሳላችሁ በጣም እናትችሁ አንደኛ ነው ይውላችሁ እንግዲህ ከሳቃችሁ በኋላ እዚህ ጋር ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው ፎሎወርስ ሄሎ ጤና ይስጥልኝ አቤት አቶ ዥዋዥዌ እኔ ነኝ የሆነ ብር በስተት ልኬ ነበር በስተት የሆነ ብር ልኬ ነበርና እሺ እና ወደ እናንተ አካውንት ነበር የላኩት 2 ሚሊዮን ብር ወደኔ አዎ ወደ እናንተ 2 ሚሊዮን ብር 2 ሚሊዮን ያ 2 ሚሊዮን ብር ብቻ ነው እና በአጋጣሚ ብር ትራንስፈር እያደረኩ ነበርና እና በስተት ወደ አንተ አካውንት ልኬ ነው እንድትመልስልኝ ፈልጌ ነው የምን በስተት ነው ታዲያ የኔ ነው እኮ ማለት እንድትመልስልኝ ነው ብሩን በስተት ነው የላኩት እንድትመልስ አዎ እንድትመልስልኝ ፈልጌ ነው መልስ የት ሀገር ነህ እኔ ከአሜሪካ ነኝ ያለሁት አሁን ወይስ እዛ ሀገርና እዛ ኑሮ ተመችቷል ያ ላይፍ ኢዝ ሶ ጉድ እዚህ በጣም ደስ ይላል እኔ ኢትዮጵያ ውስጥ ነኝ እሺ ክብሩን ውሰዳል ክብሩን ውሰድ ይሄንን ቪዲዮ ካልወደዳችሁት ስክሮል አድርገህ ለፈው ሚል አማርኛ መጥቷል ይሄን ግጥም አድርገሽ ስሚኝና በትክክል ለምናገረው ስሙኝላችሁ ስክሮል አድርጋችሁ ለፉት ማለት ምን ማለት ነው እያየህ ነው አንተ ይሄ የኔ ስልክ ነው እዚህ ጋር የወጣው ፕላትፎርም አንቺ የለጠፍሽው ህዝብ እንዲያይሽ ነው የሚወዱሽ ሰዎች እንዲያዩሽ ብቻ አይደለም የሚወዱሽ ሰዎች እንዲያዩሽ ከሆነ እየደወልሽ ላኪላቸው በቴሌግራም ለራሳቸው እዚህ ላይ ከለጠፍሽው ለሁላችንም ነው ስለዚህ እኔ እንደዚህ እየገለጥኩ ያለ መጣሽ አበድሽ ሳትሽ መጣሽ ጨርቅሽን ጣልሽ እብድ ነሽ ጤነኛ ሰው አይደለሽም ጸበል መሄድ አለብሽ የት ቤተሰብ ነው አንቺ ያደግሽው ብዬ ጻፍኩኝ ለምን እንደዛ ማለት አያስፈልግም ከወደድከው ላይክ ማድረግ ካልወደድከው ስክሮል ማድረግ ኧረ ተይ ሙልጭ አድርጌ ነው ተናግረሽ ማለት ነው እንዴት ነው ካልወደድኩት ስክሮል ማድረግ እንዴ የምን አይነት ሌክዠሪ ነው የፈለግሽው አንቺ የሚስት ሰው አስታሙኝ ይላል እንዴ በዚህ ደረጃ በምንም ታምር ሊቀበለው አይችልም አሁን ሁሉም ሰው ያደርጋለው ይሄ ነው እኮ እንደ መብት ታየ የምትወዱት ከሆነ ላይክ አድርጉት ሁለት አማራጭ አለው ወይ ላይክ ማድረግ ወይ ማለፍ ስለዚህ ወይ ዝም በለኝ ወይ ደግፈኝ ነው ተቃወመኝስ የለም ሙልጭ አድርጌ እቃወማለሁ አለባበስሽ ልክ አይደለም እናቴ የለበስሽው በጣም ተገላለጠ ሳትሽ ስትላት እሷን ለመናገር የሞራል ብቃት የለም አንተ የምትደሟን ትፎዛለቻት እንዴት ተደራጅተሻል በእናትሽ ተነስ ምን አጥፍተህ ነው የመጣክ ምንም አላጠፋሁም እኮ ምን መሰለህ የሆነ ሰው ጋር ተጣላን እሺ ቆይቷል ከሱ ጋር ከተጣላ እሱ ረሳ ከዛ ድንጋይ አገኘውና ከኋላ ጭንቅላቱን ስለው ወደቀ እሱ ሲወርቅ እንግዲህ ራሱን ሳተው እኔ ራሱ አላወቀም የሆነች ዱላ ደግሞ ይዤ ነበርኩ በዛው ነው ጭንቅላቱን 3 ቦታ መታው 3 ቦታ እግሩ ነው በደንብ ያልጎዳው ጭንቅላቱን በደንብ ነው የቀጠቀጥኩት እንጂ አላጠፋውም እኮ ድሮ ጥላቻ አለ ከልጁ ጋር መቶኛል ከዚህ በፊት በቃ አትወጣም እዚህ ትበተብሳለህ አትወጣም ከዚህ ከእስር ቤት በእውነት እዚህ ትቀመጣለህ እሺ በቃ ምን ላድርግ እንግዲህ እኔ ሳላቅ ነው እንግዲህ ናቲ እንዴት ነህ? ምሳ ሳንበላ ጋብዝሻለሁ ብለኸኝ ጠፋህ። እሺ አሁን መቼ ነው የምንበላው ታዲያ? ሀይ ናቲ። ሀይ ሰላም ነው?
ቴንክ ልክ ጠፋ ምን ጠፋ ዲነ እነዚህ ደግሞ የሴልስ ቲሞቻችን ናቸው። አንተ እንዴ ቀጫጭን ሰዎች የሚያወፍሩት ስለማይበሉ አይደለም። እንደነሱ እንደ ቀጭን ሰው የሚበላ የለም። አሁን ወፍራም ሰው ስታዩት ራሱ ገራገር ነው። በቃ እንዲሁ ድንቡሽ ብቻ ያለው ወፍራም ሰው ልቡ የዋ ነው። በቃ ዝም ብሎ ነው የሚፋፋው። ወፍራም ሰው ልቡ ንጹህ ስለሆነ ነው። ቀጭን ሰው ተንኮለኛ፣ ተንኮላቸውን ያቀጭጫቸው። ቀጭን ጓደኛ ካለ ተንኮለኛ ነው። በቃ ኦ ማይ ጋድ ዋው ኖ ጋይስ ይሄ ቪዲዮ ውስጥ መጀመሪያ ቪዲዮን ሳይ በጣም አዝኜ የምሬ ነው ኮሜንት የከፈትኩት ነው። አካውንት ምናምን ካለ ያቅሜን ላግዝ ነው። ከዛ በኮሜንት ሞቼ ነው የወጣሁት ማለት ነው። ስቄ አልቅሼ ነው የወጣሁት ምናምን። ለማንኛውም ቪዲዮን ልጋብዛችሁና አብረን ኮሜንቱን እናነባለን። የትም እንዳትሄዱ። ውሃ ካስገባ ጥሩ ነው። መብራት ቀስ ብሎ ይገባል። የት ነው የምትኖረው ወንድሜ? አዳማ ኩክ ጫማ ክርስ ፌስታል ሳይሆን ስፖንጅ አድርግበት። ሲጠማ ጨምቀህ ኧረ ተውኝ። ለብዙ ቀን እንድትጠቀም ልንገርህ አለና ሲሚንቶ በደንብ ከዛ ውሃ ቢገባም ሲሚንቶ ይጠጣል። አፈር ብሉ። አይዞህ ወንድሜ፣ አካውንት ካለህ ላክልኝ። የሚስጥር ቁጥር ላድርግ። ምንድናችሁ? ቆይ ምንድናችሁ? ምን ሆነን ነው? ቆይ የምር በፊት እንተዛዘን ነበር እኮ። አካውንትን ላክልኝ። የት ነው ምናምን አፖሎጂ አይደለም። እንደዚህ ጽድት ባለ ካሜራ እየቀረጽክ ጫማ የለህም። What the fuck? Oh my god! Yeah, sorry. Oh, excuse me. Oh, excuse me. Ooh. ምግብ እየበላችሁ ውሃ የሚጠጡ ሰዎች ይህ ቪዲዮ ለእናንተ ነው። ብዙ ሰዎች ባለማወቅ ምግብ እየተመገቡ በመሃል ውሃ ይጠጣሉ። ይህ ደግሞ መጥፎ ልማድ ነው። እንዴት ካላችሁ ምግብ እየበላችሁ በመሃል ውሃ ስትጠጡ የበላችሁት ምግብ እንዲፈጭ የሚያደርገውን የጨጓራችሁን አሲድ በማዳከም የበላችሁት ምግብ ቶሎ እንዳይፈጭ ያደርገዋል። በተጨማሪም ሆዳችሁ በጋዝ ስለሚነፋ ሆዳችሁን የመክበስ ስሜት እንዲሰማ ያደርጋችኋል። በዚህ ጊዜ ሰውነታችሁ ከምግቡ ማግኘት ያለበትን ንጥረ ነገር በበቂ ሁኔታ ስለማያገኝ የበላችሁት ምግብ በጥቅሙ ጉዳቱ ያመዝናል። ስለዚህ ውሃ መጠጣት ያለባችሁ ከመመገባችሁ ከ20
ወይም ከ30 ደቂቃ በፊት እንዲሁም ከተመገባችሁ ከ30 ደቂቃ በኋላ ብትጠጡ ይመከራል። ስንቶቻችሁ ናቸው ባለማወቅ እስቲ ይሄን የምታደርጉት? ኮሜንት ላይ አስቀምጡልን። በተጨማሪ የጤና ነክ መረጃ አካውንቱን ፎሎ ያድርጉ።